ወጣት እንደሆናቸው አትቀሩም። ትልቅ ሰው እንደሆናቸው የሰው ልጅ አይረሳም። ይቅርታ አያደርግም። ላይፍር ከ30 ዓመት በኋላ ካርድ ይመዝብሃል። ተውበት እንድናደርግ እንኳን እጅ ላይ ፈቅዶልን ሙሳ ላውሳላችሁና ለወጣቶች መልእክቴን አስተላልፌ ልመለስ ወደ ቦታው ኢንሻአላህ። አላህ ሱብሓነሁ ወተዓላ ሙሳን ምን ይላቸዋል? እኔ ድናዳ ሙሳ እኔ ቲልቀውም ዛሊሚን ሙሳን አላህ ጠራና ምን አላቸው? የቤት ስራ ሰጣቸው። ሂድ እነዛ በደለኛ ህዝቦችን ተጋፈጥ አላቸው። ግፈኞቹን ሂድና ተው በላቸው። እኔ ቲልቀውም ዛሊሚን ቀውመ ፊርዓውን አላ የተቁን እነዚህ ሰዎች አላህን አይፈሩም እንዴ? የፊርዓውን ህዝቦች ማለት ነው። እንደምታውቁት በኒ እስራኤሎችን ምን እንዳደረጓቸው ታውቃላችሁ? በጣም ሙስተضዓፍ አድርገው መከራ እያስቀመሱ ነው የሚያኖሯቸው። እና ሂድ ብሎ አላህ አሳይመንት ሰጠን። ምን አማራጭ አለ? መሄድ እንጂ አይደል? ሙሳ አውቶማቲካሊ ምን አሉ? ትምህርቱን በደንብ አዳምጡ ያ ጀማዓ። አሁን ሙሳ የሚሉትን ነገር ሙሳ ምን አሉ? ቃለ ረቢ ኢኒ አኻፉ አን ዩከዚቡን ወየዲቁ ሰድሪ ወላ የንጠሊቁ ሊሳኒ ፈአርሲል ኢላ ሃሩን። እኔ እፈራለሁ ህዝቦች እንዳያስተባብሉኝ፣ እንደው ልቤም ይጨናነቃል፣ ፍን የሚያደርገኝ ነገር አለ። ሪላክስ አድርጌ አልሰራውም ይሄን ስራ፣ ኮንፊደንስ የለኝም። ምላሴም እንደምታውቀው በጣም ኦራተር አይደለሁም። ስለዚህ ፈአርሲል ኢላ ሃሩን ወለሁም አለየ ዘንቡን ፈአኻፉ አን የቅቱሉን። ሩት ኮዙን ተመልከቱ። ለኮንፊደንሳቸው መጥፋት ማን ሆኖ ተገኘ? ወለሁም አለየ ዘንቡን ፈአኻፉ አን የቅቱሉን። እኔ እነሱ ላይ ያው የቆጠሩብኝ የተያዘብኝ ወንጀል ስላለ እንዳይገሉኝ እፈራለሁኝና እንደ ወንድሜን ሃሩንን ወደሱ ሪሳላህን ብትልክ ይሻላል ብለው አላህ ዘንድ ተማጽኖ አቀረቡ። አሁን እኔ ማንሳት የፈለግኳት አንደኛ ፖይንት ይቺ ናት ጀማዓ። በወጣትነት ዘመን የምትሰራ የሆነች ምንዳለት መንሸራተት ነገ የሆነ ቀን ለቁም ነገር ልትበቃ ስትነሳ ምን ትሆናለች ማለት ነው? ትመዘዝ ካርድ ትሆንና ታሰቃያለች። ሰው ሳያነሳባቸው ነው ሙሳ ያነሱት ይህን ነገር። ይህን ክስተት ካለፈው ስንት ዓመት ሆኖታል? ሶሊድ 10 ዓመት ሆኖታል አይደል? በሰበቱ ሪዋያዎች ማለት ነው። ከዛ በኋላ አላኩል ያህል አላህ ሱብሓነሁ ወተዓላ አንድ ቃሉ የተወሰነ ነውና ቃለ ከላ ፈዝሀባ ኢነ መዐኩም ሙርሰሉን ፈእቲያ ፊርዐውነ ፈቁላ ኢና ረሱሉ ረቢል ዓለሚን። ይህንን በሉት አላቸው። መጡና የአላህ ትእዛዝ ነውና መተግበር ነበረበት። ምን አሉ? ከዛ ለሙሳ ለፊርዓውን መልእክታቸውን ነው። ፊርዓውን ልክ መልእክታቸውን እንደሰማ ምን ክሊክ አደረገ? ቀጥላችሁ ቅሩት ከኔ ጋር ጀማ። ነው እንዴ ያልከው? እውነት ነው እንዴ? በኒ እስራኤል አርሲል ማዕና በኒ እስራኤል ልቀቅልን ህዝቦቻችንን፣ አትበድላቸው፣ አትጨኩናቸው ሲሉ ምን አለ ፊርዓውን? ለቀም አደረጋት፣ ካርዷል፣ መዘዛት። አለም ኑረቢከ ፊና ወሊደን ወለቢስተ ፊና ምን ዑሙሪከ ሲኒን። እኛ ተርቢያ ያደረግነው ያ ልጅ ነህ እንዴ አንተ? አይናውጣ ማለት ነው። በውስጡ እኮ ያለበት እኛ ተርቢያ ያደረግነው ነህ አንተ አትመስልም። እንደዛ ይላሉ ኢብኑ ከሲር። በነገራችን ላይ የነፍስ ተፍሲር እንደምስላችሁ እሺ፣ እንተ አትመስልም። እኛ እኮ ተርቢያ ያደረግነህ፣ እንደዛ የተንከባከብነህ፣ ቤተ መንግስት ውስጥ አንደላቀን ያሳደግነህ፣ ስንት ቁም ነገር ያስተማርነህ፣ እንደዛ አይነት አንተ ነህ እንዴ አላቸውና ቻሌንጅ ያደረጋቸው። ከዛስ ወለቢስተ ፊና ዑሙሪከ ወፈዐልተ ፈዐለተከ ለቲ ፈዐልተ ወአንተ ሚነል ካፊሪን አላቸው። እና ከባድ ካርድ መዘዘባቸው። የሰራኸውን ሰርተህ አንተ ከሃዲ ውለታ ቢስ አላላቸውም። ምንድን ነው የሰራኸውን ሰርተህ የተባሉት ነገር አስታውሱና ምን ይባላል? ሙሳ ሰርተው እንትና ፊርዓውን ያነወራቸው ነገር ምንድን ነው ጀማ? ፈወከዘሁ ሙሳ ፈቀዳ ዐለይህ አይደል? በቦክስ መቱት፣ ሞተ ሰውዬው። ጉልበታቸው 40 ሰው ጉልበት ነው ይባላልና ወዲያው እኮ ደንግጠዋል እሳቸው። ቃለ ሀዛ ሚን ዐመሊ ሸይጣን ኢነሁ ዐዱወ്ወን ሙቢን ቃለ ረቢ ግፊር ሊ ብለዋል አይደል? ግን ፊርዓውን 10 ዓመት በኋላ ቆጥሮ አናውቅህም እንዳንተ ወንጀለኛ ነፍሰ ገዳይ፣ ዛሬ የተበዳይ ህዝቦች ዋስ ጠበቃ ሆነ መጣ። እንደማይታወቅ ነገር የልብህን ሰርተህ ሰው ገለህ ጠፍተህ ዝርዝር አላነሳውም። ሰዎች ሁላ ስለሚያውቁት ታሪኩን ወፈዐልተ ፈዐለተከ ለቲ ፈዐልተ ወአንተ ሚነል ካፊሪን። ፊርዓውን ዘና ብሎ ወማ ረቡል ዓለሚን ብሎ ለመጠየቅ ማን እድል ሰጠው? የሙሳ ታሪክ የረሱል ሰለላሁ ዐለይሂ ወሰለም ታሪክ እዚች ጋር ባመጣላችሁ ደስ ይለኛል። ሁላችሁም በምታውቁት የረሱል ሰለላሁ ዐለይሂ ወሰለም የልጅነት ታሪካቸው 2 ኢንሲደንቶችን ያነሳሉ። ከጓደኛዬ ጋር እረኝነት እየጠበቅን ሳለ አንድ ቀን የናይት ክለብ ሙዚቃው ሄዶ ማየት አማረኝ እና ጠብቅልኝ አልኩትና ተነስቼ ሄድኩኝ ይላሉ። አላህ ሱብሓነሁ ወተዓላ በእንቅልፍ ዥው አደረጋቸው። ጆሮ ይመታኝ ይላሉ። ለምንድን ነው ያ ጀማዓ አላህ ሱብሓነሁ ወተዓላ እንዴት ፕሮቴክት እንዳደረጋቸው? የሰው ልጅ አይረሳም፣ ይቅርታ አያደርግም። አልኢንሳን ላ የግፊር ያላሉ ዶክተር መሐመድ ራቲብ ነው ላ የግፊር። ከ30 ዓመት በኋላ ካርድ ይመዝብሃል። አናውቅም አብረን አልነበርም እንደ ጭፈራ ቤት እንዳይባሉ ማለት ነው።
ዛሬ ኸምር ሐራም ነው፣ ሴት መነካከት ሐራም ነው፣ ሙኺ እክትላጥ ሐራም ነው ምናምን ብለው ለማስተማር ረሱል ሞራል ኦቶሪቲ እንዲኖራቸው አላህ በልጅነታቸው ምን አደረገ? ፕሮቴክት አደረጋቸው። ሁዙ ዒብራ ያዛ ያ ጀማዓ ከሙሳም ከረሱልም ሰለላሁ ዐለይሂ ወሰለም ታሪክ እንውሰደው። ወጣቶች ዛሬ ወጣት እንደሆናቸው አትቀሩም፣ ትልቅ ሰው ትሆናላችሁ። ተውበት እንድናደርግ እንኳን እድል አይፈቅዱልንም።